السلام عليكم ورحمة الله وبركاته. ትላንትና አንድ ያልተጣራ ዜና ተሰራጭቶ አይቼ ነበር። የቀድሞ የማሌዥያ ጠቅላይ ሚኒስትር መሃቲር ወደ አኺራ ሄዱ የሚል በጣም ሙስሊም ማህበረሰብ ዘንድ ተወዳጅ የነበሩ ጠቅላይ ሚኒስትር ናቸው። የማሌዥያን ማህበረሰብና በተለይ አገሪቷን ያለሙ በጣም ታላቅ ምሁር እንደሆኑ ይታወቃሉ መሃቲር እና ከወራት በፊትም የሳቸው መሞት ዜና ተሰራጭቶ ነበርና ለማጣራት ሞክሬ ዜና ውሸት እንደሆነ ሰማሁኝና ይሄው ዜና ትላንትና ተደግሞ ሳይ ለማጣራት ሞከርኩኝ። አሁንም ያ ውሸት ነው የተደገመው። መጨረሻ ላይ አንድ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ትዝ አለኝ። እሱን ላጋራችሁ። እንዲህ አይነት ዝም ብሎ ዜናዎችን ማሰራጨት በጣም ከፍተኛ ማህበራዊ ቀውስ እንደሚያመጣ የሚያሳይና ይሄ ከዚህ ስንቆጠብ ደግሞ ብዙ ችግሮችን እንደምንቀርፍ የሚያሳይ በጣም ወርቃማ ምክር ነው። ኢማም ሙስሊም በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ከፋ ቢልመርኢ ኢስመን ከዚበን አን ዩሐዲሰ ቢኩል ማ ሰሚዕ። ይህን መርህ እናድርገው። በተለይ ማህበራዊ ሚዲያ የምንጠቀም ሰዎች ከፋ ቢልመርኢ ከዚበን አን ዩሐዲሰ ቢኩል ማ ሰሚዕ። ከውሸት በኩል ለአንድ ሰው በቂው ነው የሰማውን ሁሉ መናገሩ። የሰማነውን ነገር ሁሉ እውነትም ቢሆን እያሉ ነው ረሱሉ ሰለላሁ ዐለይሂ ወሰለም። ምንም ሳንጨምር ሳንቀንስም ቢሆን እውነትም ሁሌ አይነገርም። ሙእሚን ቁጥብ መሆን አለበት። ስለዚህ ብዙ መረጃ የሚሰጥ ሰው ለሌሎች ብዙ የሚያወራ ሰው የመዋሸት እድል አለው፣ እንኳን ውሸቶ ይቅርና ማለት ነው። ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም ከውሸት ለመቆጠብ ምንጫቸው ትክክለኛ ተአማኒነታቸው ያልተረጋገጡ መረጃዎችን አታሰራጩ አይደለም ያሉት። ይሄ ሐራም መሆኑ የተረጋገጠ ነው። ግን ሌላው ለዚህ ለሐራም በር የሚከፍተው ሌላኛው ደግሞ ምንድነው? እውነትም ቢሆን በስፋት መረጃን እውነትም ቢሆን ለሌሎች መንገር። ከዚህ በመራቅ እንዲህ አይነት ችግሮቻችንን መቅረፍ እንችላለን። እስልምናችንን ተግባራዊ የምናደርግ የረሱልን ሰለላሁ ዐለይሂ ወሰለም ወርቃማ ምክሮች ተግባራዊ የምናደርግ ሰዎች አድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።